ለኔ ኢንትረስት ያደረገኝ አምስተኛው ጥያቄ ነው። ተጠያቂው ማን ነው የሚለው ለምንድነው ኢንትረስት የሚያደርገኝ? ለሌላ አይደለም። አንድ የመንግስት አካል ላይክ ፓርላማ እናንተ ለትምህርት ውድቀት ተጠያቂው ማን ነው ስትሉ to a certain degree interesting because you know የትምህርት ስርዓቱን አካሄድ በየዓመቱ ውስጥ ተከታተሉ የነበራችሁ እንታውቁ ናችሁ እያስዩ ማለት ነው። እናንተ you have to take responsibility። አስፈጻሚው አካል ትምህርት ሚኒስቴርን ቁጭ አርጎ ይሄን ያክል ጊዜ እንትን ሲያደርግ የነበረው አስፈጻሚው አካል ምን ሲያደርግ እንደነበረ አይቶ ለራሱ የሚመለከተውን ያቁሙን እንትን መቀበል አለበት። ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እኛ በትምህርት ሚኒስቴር ደረጃ ነው ተነጋገር እንደ ትምህርት ኤክስፐርቶች እንዴት ነው ቁጭ ብላችሁ ይሄ ሲሆን ያያችሁት? የራሳችሁን ኃላፊነት ወሰዱ። ያው ሀገር የተለመደው ነው አንዱን እኛ ታዲያ መንግስት እንደዚህ አርጎ እኛ እንደዚህ ኖ ይሄ የሁላችንም ሪስፖንሲቢሊቲ ኤቭሪባዲ ሃዝ ፌልድ። ሁላችንም ፌል ያደርጋል። ሚዲያዎች አሁን ብዙ ነገር ለማውራት ሞክራላችሁ። ምን ስታረጉ ነበር ኦል ዚስ ታይም? ትምህርት እንደዚህ አይናችሁ እያየ ሲወርቅ የስምንተኛ ክፍል ልጅ ማንበብ የማይችል የስምንተኛ ክፍል ልጅ እያያችሁ አንድ ነገር ሳትሉ ቆይታችሁ ዛሬ አንድ ቁጥር ሲወጣና ራቁታችሁን ስትቀመጡ ዘንድ ሌላ እንትን ብሌም ለማድረግ መሞከር። ወላጆች it is your responsibility ልጆቻችሁ ምን እያደረጉ ነው፣ ምን እያጠኑ ነው፣ ሪሊ ትምህርት እየተማሩ ነው ወይ ብሎ መከታተል። ማህበረሰቡ ጀነራል ኮሌክቲቭሊ ትምህርት ሲወድቅ ተጠያቂው ኤቭሪባዲ in one form or another. In fact the least ተጠያቂ ሊሆን የሚገባው ተማሪው ነው። the sense that የሰጠነው ነው ባዶ እንትን አድርገን ካስቀመጥነው ምንድነው የምንጠብቀው? የጸጥታና የደህንነት እንትኖቻችን ልጆች ከትምህርት ቤት ወጥተው በየጫት ቤቱና በየእንትኑ ሲቀመጡ ዝም ብለው ሲያዩ ቆይተው ከህግ ውጭ የሆነ ነገር ሲሰራ በየትምህርት ቤቶች ደጃፍ ሺሻ ምን እንትን ሲደረግ እና ጫት ሲቃም ዝም ብሎ እንዲህ አይነት ነገር ማየት ምን ማለት ነው? እኔ ሁላችንም ኃላፊነታችን እንውሰድ። ሪሊ ዚስ ኢዝ ይሄ እንትን ለማላከክ ከአንዱ ወደ አንዱ የምናደርገው ነገር እንተው። ሁላችንም we have contributed። እሱን ያደረግን ቀን then እኛስ ምን እናድርግ ማለት ውስጥ እንገባለን። then we have a much better chance ቶሎ አድርገን ይሄን ነገር ለማሻሻል በቀጣዩ ችግሩን ለመፍታት ምን ያህል ምን ታቅዷል የተባለው አብሶሉትሊ ቅድም ያልኩትን ነው ደግሞ በሁሉም እነኚህ አይደንቲፋይ ባደረግናቸው የትምህርት ችግሮች ከኢንፍራስትራክቸር ጀምሮ እስከ አስተማሪ እስከ መጽሐፍት አቅርቦት እስከ ቤዚክ ኢንፍራስትራክቸሩን ከማስተካከል ዳይሬክተሮችን በአዲስ መልክ ትሬን ማድረግ እና ስራቸው የፖለቲካና የፓርቲ ጨዋታ ለመጫወት ሳይሆን ማስተማር እንደሆነ እንዲያውቁት ማድረግ የመምህራኖችን የእድገት ሰንሰለት እንደገና በደንብ መመልከት። አሁን ለምሳሌ የምዘና ፈተና ከሰጠን ለአስተማሪዎች ላለፉት ምንድነው መሰጣቸው? ከዛ በኋላ ዚያ ሪላቲቭሊ ቤተር መምህራን ማለት ነው። ምንድነው መሰጣቸው? ትንሽ ደሞዝ ይጨምርላቸዋል። ትንሽ ኢንሴንቲቭ ሲስተሙን እንደገና በደንብ ኬርፉሊ ማየት። እነኝን በሙሉ ነው እያደረግን ያለ ነው። 12ኛ ክፍል መልቀቂያ ፈተና ወይ ደግሞ ማጠናቀቂያ ፈተናን ተፈትኖ በተከታታይ በጣም ዝቅተኛ ወይ ደግሞ በጣም የተወሰኑ ተማሪዎች ብቻ ማለፍ የቻሉበት ያ ማለት 97% አካባቢ የሚሆኑት 50% እና ከዛ በላይ ማምጣት ያልቻሉበት እንዲሁ እንደ ኖርማል ነገር ተወስዶ እቅዳችንም እንደከዚህ በፊቱ እንዲቀጥል የሚያደርገን እንዳልሆነ ነው። በእኛ በኩል እቅዱ ራሱ ይሄ ውጤት ከወጣ በኋላ እቅዳችንን ራሱ ተመልሰን ማየት ያስፈልጋል የሚል ድምዳሜ ላይ ነው የደረስነው። ያንን እቅዱ እንደገና ከዛ በኋላ የታየ አይመስለንም። እቅድ መከለስ አለበት።
ከዛ አኳያ መታየት ያስፈልጋል። እቅዱን ይሄንን የገባንበትን ችግር እንዴት እንወጣዋለን የሚል ከእቅድ ነው መጀመሪያ ያለበት የሚለውን እንደ ጥረት ተወስዷል ማለት ነው። የዚህ የ12ኛ ማጠናቀቂያ ፈተናን በተመለከተ ከ97 ወይ ደግሞ ከ96% በላይ ተማሪ 50 እና ከዛ በላይ አላመጡም ማለት እኛ በዚህ መድረክ ላይ እንዲሁ በቀላሉ እንደምትነትነው ወይ ደግሞ ምክንያቶችን እንደምንሰጠው ነገር አይመስለኝም። እንድምታው ቀላል አይደለም ማለት ነው። ቅድም ማን ነው ተጠያቂ የሚሆነው የሚል ጥያቄ ሲነሳ አይ ቲንክ ተጠያቂ የሚሆነው ሁሉም ነው የሚል ነገር አለ። ያ ሁሉም ነው ከተባለ አስቸጋሪ ነው የሚሆነው። ምንም ኤቭሪባዲ ተጠያቂነቱ ኤቭሪባዲ ነው ከተባለ ነው ባዲ ማለት ነው። እውነት ለመናገር ሁሉም ተጠያቂ ነው የምንል ከሆነ ማን ነው ሁሉም የምንላቸው? ማንም ማለት ነው ወርዛት ማለት ነው። ይሄንን ይዘ መውጣት የለብንም። ስለዚህ እንዳጣጫ መውሰድ ያለብን አው ይታወቃል። በሀገር ደረጃ አስፈጻሚዎች የተደራጁት በተልዕኳቸው አኳያ የገንዘብ ሚኒስትር አለ፣ የልማትና የፕላንና ልማት አለ፣ የትምህርት ሚኒስትር፣ የጤና ሚኒስትር በተልዕኮ አኳያ እንደሆነ እናውቃለን። ሁሉም ሊሆን አይችልም እንደዛ ከሆነ። ነገር ግን የሚገባ ምንድነው ወላጅ የራሱ መምህራን፣ እንዲሁም ደግሞ የትምህርት አመራሩ፣ ተማሪዎችም የራሳቸው ትምህርት ሚኒስትር፣ የትምህርት ቢሮዎችም በየዞን በየወረ ሁሉ እንደዛ ከሆነ ያግባባናል። በአጠቃላይ ግን ሁሉም ተጠያቂ ነው የምለው ለዚህ ችግር መፍትሄ ለማምጣት ስለሚያስቸግረን ይሄንን በተመለከተ ትምህርት ሚኒስትር በተሰጠው ተልዕኮ መጠን ይሄ የኔ ውድቀት ነው ብሎ መውሰድ አለበት እንላለን እኛ። ትምህርት ሚኒስትር የኔ ውድቀት ነው ስል ደግሞ ትምህርት ሚኒስትር በፌደራል ደረጃ ከራሱ ወይ ደግሞ ከዚህ ተቋም ጋር ብቻ አይደለም ጉዳዩ። እነዚህን ተማሪዎች የሚያደጋጁት የሁለቱ ከተማ አስተዳደሮችና ሁሉም ክልሎች የየራሳቸው ትምህርት ቢሮዎች አሏቸው። በጀት ይመደብላቸዋል። ትምህርትን የሚከታተሉ አካላት አሉ። እንደምታወቀው ከታች ጀምሮ እዚህ ጋር 50 እና ከዛ በላይ አላመጣቸውም ብለን ወደቃቸው አለፋቸው ስንል እነዚህ ተማሪዎች እኮ ከ50 በላይ አምጥቶ ነው ለዚህ የደረሱት እንደምናውቀው ከታች ማለት ነው አይደል? ከ50 በላይ አምጥቶ ነው የመጡት እዛ። ያ ግን የምዘና ስርዓቱ በአጠቃላይ ትምህርት ላይ ያለው የምዘና ስርዓት ታችም ያለው የምዘና ስርዓት ችግር እንዳለበት እናውቃለን። ይሄ ያመለክታል። የትምህርት አሰጣጡን ትልቅ ችግር አለበት። አንዳንዶቹ ለራሳቸው የማያውቁትን እንዲያስተምሩ የሚደረግበት ሁኔታ አለ። በባዮሎጂ የተመረቀው ባዮሎጂ ማስተማር ሲገባው ማትማቲክስ እንዲያስተምር ከተደረገ፣ እንግሊዝኛን እንዲያስተምር ከተደረገ፣ ያ ሲደረግ ደግሞ ምንም ተጠያቂነት ከሌለ፣ ከዛም በላይ ደግሞ በቅርቡ በሚዲያ እንደምንሰማው ኮሌጅ ሳይገቡ ዲፕሎማ ዲግሪ ሳይኖራቸው የሐሰት ዲፕሎማ አሰርቶ ዲግሪ አሰርቶ ያው ሲያስተምሩ የቆዩ አንድ አመት ብቻ አይደለም ብዙ አመት ሲያስተምሩ የቆዩ። ስለዚህ የኛ ስርዓት መፈተሽ አለበት ማለት ነው። ተማሪዎች እንዴት ነው የሚያልፉት? ከዚህ በፊት እኮ ተማሪን የሚጥል መምህር ራሱ ነው የሚገመገመው። መምህሩ አይደለም የጣለው አክቹአሊ ተማሪው ነው። ከታች ተማሪው ምዘናው ትክክል ከሆነ አስተማሪው ማስተማር ያለበትን በአግባቡ የሚያስተምር ከሆነ አስተማሪው ተማሪ ጣልክ ብሎ መገምገም ተገቢ አይደለም። ነገር ግን እንደዚህ አይነት ስርዓቶች ነበሩ ማለት ነው። አሁን ያ በተወሰነ ደረጃ እየተሻሻለ ነው ብለን እናምናለን። ነገር ግን አሁንም እንዲሁ በእቅድ ደረጃ በፖሊሲ በህግ እንዲሁ የምናወጣቸው በወረቀት ደረጃ እንጂ እያንዳንዱ የሚመለከተውን አካል በመከታተል ከታች ጀምሮ ተማሪው የበቃው ብቻ አልፎ ለ12ኛ ክፍል ማጠናቀቂያ እንዲቀመጥ እያደረግን ነው ወይ? ስለዚህ እኛ ትምህርት ሚኒስትር ወደ ራሱ መውሰድ አለበት በምንልበት ጊዜ ከትምህርት ሚኒስትር ጋር በቅንጅት የሚሰሩት የክልል ትምህርት ቢሮዎችን የሚመሩና እስከ ወረዳ እስከ ታች ድረስ
እንዲሁም ደግሞ የትምህርት አመራሩ በትምህርት ቤት ደረጃ ምን ያህል ሾክ ሆኗል። ተማሪውና ወላጁ ብቻ ነው እንጂ አሁን ይሄንን ኢዳ የተሸከመው ሁሉም እኮ ባለበት እየሄደ ነው። ማንም ኃላፊነት እየወሰደ አይደለም ማለት ነው። ፎርዛት ማለት ምንድነው አሁን እየተወሰደ ያለው እርምጃ? የትምህርት ቢሮ ኃላፊዎች ከዛ እስከታች ያሉ ዳይሬክተሮች ሁሉም እኮ በነበረበት ቀጥለዋል። በቃ ተማሪ አለፈ ያላለፈ ጉዳያቸው አይደለም። ምንም አይቀንስባቸው፣ ምንም ማስጠንቀቂያ የለም። በቃ ተማሪ አሳለፈ ጉዳዩ አይደለም። እንደዚህ አይነት ሁኔታ ውስጥ መቀጠል አለብን ነው አይደለም። ይሄንን አትሊስት ተጠያቂነት መኖር አለበት ብሎ የሆነ ነገር የሚያደርገው ማን ነው? ትምህርት ሚኒስቴርና ከትምህርት ሚኒስቴር ጋር የሚሰሩት የክልልና የከተማ አስተዳደሮቹ ቢሮ ኃላፊዎች ናቸው። የትምህርት ዘርፍ ያሉት የሚመሩት ናቸው ከማለት ነው። ከዛ ችግር መውጣት ካለብን በዛ ደረጃ አንደርስታንድ በመደራረግ ብንሰራ ጥሩ ሆኖ ስፔሲፊካሊ ግን መወሰድ ያለበት እኛ በተረዳን መጠን ኩረጃን ስላስቀረን ነው ተማሪ የወደቀ የሚለው ነገር እንዲሁ ሁሉንም ላያሳምን ይችላል። በተወሰነ ደረጃ እውነት ነው። ነገር ግን እስኪ ይጠና፣ ይሄ ነገር ይጠና። ለምንድን ነው እንደዚህ የሆነው? ኃላፊነቱን ማመውሰድ ምክንያቱ ምንድነው ብለን ስንጠይቅ እኮ በዚህ መድረክ ላይ እንዲሁ የራሳችን ኦፒኒየን በመስጠት ለማለፍ ሳይሆን ይህንን ትምህርት ሚኒስቴርን መምከርም አስፈላጊ አይደለም። መረጃ የተጣራ መረጃ በምንድን ነው የሚገኘው? በጥናትና ምርምር ነው። ኦብጀክቲቭ በሆነ መልኩ ገለልተኛ ምሁራን የተካተቱበት ጥናት ተደርጎ ምንድነው እስኪ በዋናነት ይሄ ነው፣ ግን ሌሎች ፋክተሮች ደግሞ እነዚህ ናቸው። ስለዚህ እንዴት አድሬስ ማድረግ አለብን የሚለውን በአግባቡ ካላጠናን መፍትሄ ለመፈለግም እንቸገራለን እኮ። ያው ይሄ ስለሆነ ነው ብለን የምንገምት ከሆነ ያስቸግራል። ስለዚህ እኛ በእቅዳቸው ውስጥ መካተት አለበት የምንለው እስኪ ቲም ይቋቋም፣ በትክክል ይጠና። ትምህርት ሚኒስቴር ያጠናውን አፕሪሼት እናደርጋለን፣ ጥሩ። ነገር ግን ሌሎች አካላትም የሚሉት ብዙ ነገር ስላለ ይሄ የሚሉት ነገርም እስኪ ምን ያህል እውነታ አለው የሚለው ቢጠና እና ያ ጊዜውን ጠብቆ አትሊስት ለመፍትሄ ግባት መሆናቸው በዚህ ላይ ትኩረት ቢታደርጉ እና ይሄ ቢወሰድ የሚል አቅጣጫ ነው በእኛ በኩል ያለው ማለት ነው። ኢንዲፔንደንት የሆነ ጥናት ቢኖር በተባለውና ይሄ ተቋም ይሄ ኢንዲፔንደንት ሰው ኮሚቴ አቋቁሞ ጥናቱ ምክንያት ነው። የትኛው ተቋም? የፓርላማው ኮሚቴ አንዱ ስራው እንዲህ አይነት ነገሮችን መቆጣጠር ከሆነ ይህ ፈተናዎችን በሚመለከት እኛው ራሳችን አጠናን አይደለም ማለት ኢንዲፔንደንት የሆነ እንትን ቢያጠናው ከተባለ ሞስት ኢንዲፔንደንት ተቋም ነው የማውቀው። ያን ቼክ ሊያደርግ የሚችል ፓርላማው ነው ከተቻለ ማለት ነው። ከተቻለ ፓርላማው አንድ ነፃ የሆነ የሞራል ኮሚቴ አቋቁሞ ያለ ኢምፖርታንት ነው ብሎ ካመነ ማለት ነው። ኢምፖርታንት ነው ብሎ ካመነና ለዚህ ጉዳይ ካነሳው የለም በትምህርት ሚኒስቴር ከተሰጡት ምክንያቶች ውጪ ሊኖሩ ይችላሉ ኢንዲፔንደንት የሆኑ ሰዎች ቢያዩት ከተባለ እሱን ብታስቡበት ጥሩ ነው ለማለት ነው። ይቻላል ሰው ማሳተፍ እንችላለን በጥናቱ ማለት ነው። ምክንያቱም እዚህ ውስጥ የዩኒቨርሲቲ መምህራን የነበሩ አሉ። ነገር ግን ጥናቱን በበላይነት እኛ ኮሚቴ በማቋቋም እንስራ የሚለውን ከአሰራር አኳያም ተገቢ አይደለም። እኛ አይደለም የምንሰራው። ገለልተኛ ስንል ያለ ምክንያት አይደለም። አክቹዋሊ የተለያዩ ከትምህርት ሚኒስቴር ውጪ ምሁራን ናቸው እኮ የተለያዩ ዩኒቨርሲቲዎች ውስጥ የሚሰሩ የትምህርት ፕሮፌሰሮች አሉ እና እነዛን የሚያስፈልገውን ሁሉ ፕሮቫይድ በማድረግ ትምህርት ሚኒስቴር ቢያስጠና ለራሳቸው ግብዓት ታገኙበታላቸው። አንዳንድ ጊዜ የያዝናቸው አቋሞች አሁን ይሄ አጥናን የምትሉትንም አክቹዋሊ እኛ በዝርዝር አላየነው። የእናንተ ጥናት አናውቅም። ውጤቱ ባለፈው ነው የወጣው በቅርብ ጊዜ ነው የወጣው። መቼ ነው ጥናቱ የተካሄደው? ስለዚህ እኛ ሪኮመንድ እያደረግን ያለን ነው ኦኬ አብናውን አጥንታቸው ሊሆን ይችላል። ነገር ግን በተከታታይ
ከዚህ የተሻለ እንደጠበቁ እኮ ሰምቻለሁ። ከዚህ የተሻለ ተማሪ ያልፋል የሚል ነገር ትምህርት ሚኒስቴር ጠብቆ ነበር። ቢያንስ ይሄን ያህል ፐርሰንት ያልፋል ብለን እንጠብቃለን። ምክንያቱም የባለፈው ዓመት ያስተላለፈው መልእክት ተማሪዎችን በአግባቡ አዘጋጅቶ ወላጆችም በተሻለ ተዘጋጅቶ የተሻለ ውጤት እናገኛለን የሚል ነው ትምህርት ሚኒስቴር ጠብቀ ነበረው፣ ግን አልሆነም። ስለዚህ እንደዚህ ካልሆነ ትምህርት ሚኒስቴርም ከራሱም ውጪ ሌሎችም ተሳትፎበት ምንድነው ምክንያቱ ዋናው ምክንያት ምንድነው የሚል ነገር ከመጣ ከዛ በኋላ ሶዋት የሚለው ደግሞ ይከተላል። ይሄንን የሚሰራው አስፈጻሚው ነው ማለት ነው። ምን መፍትሄ መውሰድ አለበት? ይሄንን የተቆመነው ከዛ አኳያ ስለሆነ ይሄ በጣም አስፈላጊና መወሰድ ያለበት ጉዳይ እንደሆነ ነው አሁንም መነሳት ያለበት ነው። ታንክ ዩ